አንዲት ሴት ጸጉሯን ትገለጣለች፣ አለባበሷን የካፊር ነው፣ ምንም ሙስሊም የሚመስል ነገር የላትም፣ አሰግድም። ነገር ግን በአላህና በመልእክተኛው በቁርአን ታምናለች፣ ምንም አይነት ጥርጥር የላትም። እቺ ሴት በዚህ ቸዋል ያለች ተውበት ሳታደርግ ብትሞት ዘውታሪ ነው የጀሃነም የምትሆነው ወይስ ደግሞ ተቀጣ ነው የምትወጣው? ለዘላለም ዘውታሪ ነች። ሶላት የማይሰግድ ሰው ሙስሊም አይደለም። በዑለሞች መካከል ኺላፍ ቢኖርም ትክክለኛ አቋም ግን ሙስሊም ልትባል አትችልም። ይኸውላችሁ በዑለሞች መካከል ሶላት የማይሰግድ ሰው ሕክሙ ምንድን ነው? ሁላቸውም የተስማሙበት አንድ ነገር ታሪኩ ሶላት ሙንከረን ሊውጁቢሃ ፈሃዛ ካፊሩን ቢኢጅማዕ ሙስሊሚን። በቁርአንም በሐዲስም በዑለሞችም ሁሉ ስምምነት ሶላትን የማይሰግድ ሰው የማይሰግድበት ምክንያት ምንድን ነው ተብሎ ሲጠየቅ ጊዜ አይ ግዴታ ስላልሆነ አልሰግድም ካለ ሰውየው ይሄ ሰውዬ ያለምንም ጥርጥር ካፊር ነው፣ ይሄ ለጀሃነም ነው። በዚህ ላይ ምንም በዑለሞች መካከል ኺላፍ የለም። أما إذا كان تاركا للصلاة متكاسلا مع الإقرار بوجوبها فقد اختلف فيه أهل العلم. الجمهور على أنه لا يكفر، لكن أصح ما عليه أهل العلم أنه يكفر، والدليل على ذلك قول النبي عليه الصلاة والسلام العهد الذي بيننا وبينهم الصلاة فمن تركها فقد كفر، ويقول عليه الصلاة والسلام بين الرجل وبين الشرك والكفر ترك الصلاة. ሁለተኛው ሶላትን ስለተወሰው ሕክሙ ምንድነው? እርሱ የተለያየበት ነገር የሶላትን ግዴታነት ያምናል። ሰውየው የሶላትን ግዴታነት ያምናል። ነገር ግን ለምን አትሰግድም ሲባል ጊዜ አቡ እንደው ተሳንፌ ነው የማልሰግደው ልብስ እየተነጀሰብኝ ምናምን ይላል። እንደዚህ አይነት ከሆነ ይሄ ሰውዬ በዚህ ጉዳይ ላይ ግዴታነቱን አልካደምና ይሄ ሰውዬ አልከፈረም የሚሉ ዑለሞች አሉ። ሌሎች ደግሞ አይ እስካልሰገደ ድረስ ይከፍራል ቢያምንም ራሱ ግዴታነትን ብሎ የተናገሩ አሉ። ትክክለኛው ታዲያ የትኛው ነው ብለን ስናይ ጊዜ ሰውየው ይከፍራል የሚለው ነው። ሶላትን በመተው ግዴታ መሆኑን አመነም አላመነም ይወሻል ይከፍራል። ለምን? ምክንያቱም ነብያችን ሰለላሁ ዐለይሂ ወሰለም العهد الذي بيننا وبينهم الصلاة فمن تركها فقد كفر ብለው ተናግረዋል። በእኛና በካህዲያኖች መካከል ትልቁ የሚለየን ነገር ሶላት ነው። እርሷን የተወ በእርግጥም ከፍሯል፣ ከእስልምና ወጥቷል ብለዋል። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም በይነ الرجل وبين الشرك والكفر ترك الصلاة አሉ። በአንድ አማኝና በክህደት መካከል ያለው ሶላትን መተውና ሶላትን መተው ነው። ስለዚህ ሶላትን የተወ ሰው ከፍሯል ብለው ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። ይሄ ነው የዑለሞች አቋም። ሐናቢላዎች الشيخ عبد العزيز بن باز الشيخ ابن عثيمين الشيخ صالح الفوزان እነዚህ ሁሉ በዚህ ጉዳይ ላይ ተጠይቀው ሁላቸውም ይከፍራል ብለው ተናግረዋል።